እሷን ብንጠልፋትስ? ቤተሰቦቼ ሰላም ናችሁ? ብዙ ጊዜ ሀበሾች ፈረንጆች አማርኛ የሚችሉ አይመስላቸው አይደል? እና ጥቂት የሚያስቁ ምሳሌዎችን ልስጣችሁ። አንድ ጊዜ አዲስ አበባ ያለው መንገድ ላይ ሆኜ የሆኑ ወጣቶች አንቺ ቆንጆ ላግባሽ ወይ ብለው ጮሁ። እኔ ዞሬ ምን ነው ሽማግሌዎች መላክ ቀረ ባላቸው የት ሄደ ብዬ መለስኩላቸው። ሪያክሽናቸው ደግሞ ረረረረረረ። ሌላ ጊዜ ደግሞ ከአባቴ ጋር መርካቶ ነበርን። ሴቶቹ ሱቅ ውስጥ ሆነው ስለ የአባቴ ጺም ያወሩ ነበር። መላጨት አለበት ምናምን ያሉ። እሱ ደግሞ ጠዋት ቸኮዬ ነበር አላቸው። እና እኔ ከመወለዴ በፊት ወላጆቼ ድላ የኖሩ አንድ ቀን መንገድ ላይ ነበሩ እና ሁለት ወጣቶች ስለ እናቴ እያወሩ ነበር። እሷን ብንጠልፋትስ? አባቴ ደግሞ ማንን ልትጠልፉ ነው ብሎ ጠይቃቸው። በቃ ሮጡ። ስለዚህ moral of the story underestimate እንዳታድርጉን።